እንኳን ወደ ቻናላችን በደህና መጡ። ዛሬ ስለ ኢቪኤሲ ወይም የኤሌክትሪክ ተሽከርካሪ ኃይል አቅራቢ መሳሪያ እናያለን። ይህ መሳሪያ ምን እንደሆነ፣ እንዴት እንደሚሰራ እና ለምን አስፈላጊ እንደሆነ እንመልከት። ኢቪኤሲ ምንድን ነው? ኢቪኤሲ የኤሌክትሪክ ተሽከርካሪዎችን ለመሙላት የሚያገለግል መሳሪያ ነው። ከኤሌክትሪክ ግሪል የኤሲ ኃይል ተቀብሎ ደህንነቱ የተጠበቀ እና የተመጣጠነ ኃይል ለተሽከርካሪዎች ያቀርባል። በተለምዶ የኃይል መሙያ ጣቢያ ወይም ቻርጀር ተብሎ ይጠራል። በግሪል እና በተሽከርካሪ መካከል እንደ መገናኛ መሳሪያ ሆኖ ያገለግላል። ኢቪኤሲ 3 ዋና ክፍሎች አሉት። የኃይል መሙያ ጣቢያ ወይም ቦክስ፣ ኬብል እና ኮኔክተር፣ የቁጥጥር ሥርዓቶች፣ የኃይል ፍሰትን በኮንትሮል ፓይለት እና ሲግናል ተርሚናል በመጠቀም ይቆጣጠራሉ። የመሙላት መጠንና ደህንነቱን ያረጋግጣሉ። ኢቪኤሲ ደህንነቱን ለማረጋገጥ የተለያዩ ክፍሎች አሉት። የግራውንድ ፎልት መከላከያ፣ ኦቨር ቮልቴጅ ኃይልን ይከላከላል። የቮልቴጅ ሰርጅ መከላከያ ወይም መዋዥቅን ይቆጣጠራል። የኢመርጀንሲ ቁልፍ አገልግሎቱ በአደጋ ጊዜ መሙላትን ያቆማል። እነዚህ ባህሪዎች ተሽከርካሪውን እና መሳሪያውን ከአደጋ ይጠብቃሉ። ኢቪኤሲ በመሙላት ፍጥነት መሠረት በ3 ደረጃዎች ይከፈላል። ደረጃ 1 120 ቮልት ቀርፋፋ ለቤት ውስጥ ተስማሚ የሆነና ለሰሜን አሜሪካ የሚያገለግል። ደረጃ 2 220 ቮልት ፈጣን ለቤት ወይም ለሕዝብ ቦታ የሚያገለግል። ዲሲ ፈጣን መሙላት። ደረጃ 3 480 ቮልት ወይም ከዚያ በላይ ለረጅም ጉዞዎች ተስማሚ የሆነ። ተጨማሪ መረጃ ከፈለጉ አስተያየትዎን ይተጎልን እና ሰብስክራይብ ያድርጉ። እስከ ቀጣዩ ቪዲዮ ደህና ይሁኑ።